ሰላም ሰላም፣ ሁሉ አማን? እንዴት ነው አቀማመጤ? ትላንት አንዱ ማን እንደሆነ ወይንም ማን እንደሆነች አላቅምና እንዲሁ የሆነች ኮመንት ብጤ ጣል አርጎብኝ ነበርና ስስቅ ነበር። እንደወረደ ነው ከነቃሉ። ምን እያልክ ትመስላለህ ነው የሆነ ነገር ብቻ ማር እየቆረጥክ ይመስላል ምናምን ብላኝ ነበርና ወይንም ብሎኝ ነበር። ማንነቱ ግልጽ አይደለም፣ ፌክ አካውንት ነው። በፊትኛ ማር ቆረጣ ነበር የምንለው ነው። ነገርየውን ሳየው አሳቀኛው። እንግዲህ ሁኔታው ይሆናል። ያው ኮመንት ላይ ፐብሊክ ስፔስ ላይ ያለ ሰው ወይንም እንደዚህ ራሱን ኤክስፖዝ የሚያደርግ ሰው ለማንኛውም አይነት ኮመንት ክሪቲሲዝም ዊአር ኤክስፖዝድ ወይንም ሂ ኦር ሺ ኢዝ ኤክስፖዝድ። ስለዚህ ምንም ችግር የለውም ነገርየው። ያው ፈገግ ብለህ ስቀት አልፈዋል። የአደር ቲንግ ግን ዋን ሞር ቲንግ ቱ አድ፣ እንደዚህ ኮመንት የምንሰጥ ሰዎች ሌሎች ብዙ ቁም ነገሮች ላይ ብዙ ነገሮችን ማለት እናወራባቸው የምንችላቸው ጉዳዮች ላይ ምንም አይነት ኮመንት ሳንሰጥ እንደዚህ የሆነች ቀዳዳ ፈልጎ እንትን ሲል ዳዝንት ሜክ ሴንስ ማለት እንደ ቅርበታቸው አሁን እንዲህ አይነት በዚህ ፕላትፎርም ላይም ነው ማለት ነው። አንደኛ ቪዚብል ብንሆን እንደው ለትራንስፓረንሲው ሶ ዛት ዊ ካን ቢ ኦን ኢኳል ፉቲንግ። ሌላ ደግሞ በሌሎች ኢምፖርታንት ወይንም ትንሽ ቁም ነገር በምንላቸው ነገሮች እንደ አቅሚቲ እዛ ላይም ፓርቲሲፔት እያደረግን ከዛ ደግሞ ፈኑም ላይ ብንሳተፍ ያውላፍቱ እንደዛ ቢሆን ይሻላል ለማለት ነው። በተረፈ ምንድነው ያዘው ቆዳ አንድ ጓደኛዬ አንተ ያዘው ቆዳ ነው ያለ ላይ ነበር ግቢ ቆዳዬ በጣም ይገርመው ነበር ደረቅ ስለሆነ ነው። ያዘው ቆዳ ለኦፒኒየን ለሰዎች ኦፒኒየን ለሰዎች whatever ለሚሏቸው ነገሮችም ያዘው ቆዳ ያስፈልጋልና ያን ዴቨሎፕ ካደረግ you'll have immunity ማለቴ ነው። ስንቀጥል ያንን ኮመንት እንዳልኳችሁ ሳኩኝና በኋላ ምን ሳስብ ነበር ስለዚህ ስለ ፍላተሪ የምንለው ነገር ይሄ ምንድነው? ሰዎችን ማቆለጳጰስን በለው ወይንም ሰዎችን ያልሆኑትን ነገር ነህ ማለት በአማርኛ ዳይሬክት ሚኒንግ ቀጥታኛ ምን እንዳለው አላውቅም፣ ብቻ ማሽቃበጥ። አሁን እንግዲህ አሪፍ ቃል የወጣለት እሱ ነው ይመስለኛል። ነው አንተ እኮ እንዲህ ነህ፣ እሷ እኮ እንዲህ ነች ምናምን እያልን ሰዎችን አንዳንዴም ያልሆኑትን ነገር ወይንም መሰከስ ሳክስ ነው የሚሉት መሰለኝ ነው። ስለሱ ጥቂት ነገር ልበል ማለት how many of us are actually good at flattering። በጣም these days የሚገርም እንትን ሆኗልና ብዙ ሰው ያው ለመኖርም ምናምንም በሉት ሰዎች ፊት ኦነስት የሆነውን ነገር ከመናገር ይልቅ ሰውየውን የሚያስደስተውን ነገር ወይንም ይሄን ብናገረው ደስ ይለዋል፣ ይሄን ጥቅም አገኛለሁ እያልን የምንኖር ሰዎች በጣም ብዙ ነን። አክቹዋሊ it became a way of life። እና ያው ሮም ስትኖር ሮማውያን ምሰል የምትለው የድሮ ፕሪንሲፕል ተከትለን ነው መሰለኝ። most people are like that anyways honesty has not that much value these days ማለት ነው። እና አንድ ጓደኛዬን አስታወሰኝ። አንድ ትምህርት ቤት ቅድስተ ማርያም የሚባል ትምህርት ቤት አብረን የነበረን ሰው ነው። እሱ አክቹዋሊ እዛ አያስተምርም፣ የሆነ የግል ትምህርት ቤት ዳንዲቦሩ ምናምን የሀብታም ትምህርት ቤት ነው የሚያስተምረው። ናው ሂዝ ኢን ዩኤስ እና እቺ ፍላተሪ በጣም ቀድሞ የገባው ሰው ነው። ምን ያደርግ ነበር? የወላጆች ቀን ምናምን ሲባል ህጻናትን ነበር የሚያስተምረው። አይዴን ላይክ 5ኛ ክፍል 7ኛ ክፍል ምናምን ነው መጀመሪያ ሰሞን ሲነግረኝ ማለት ነው። የወላጆች ቀን ምናምን ተብሎ ወላጆች ይመጣሉና ስለ ልጆቻቸው ሪል የሆነውን ነገር ነው መነግራቸዋል። ለምሳሌ በቃ ፈዛዛ ነው፣ ይደክመዋል ምናምንና ብዙዎች ወላጆች የመጨረሻ ይቀውጡታል አለ። ቴኔ ልጅ እንዴት እንደዚህ ትለዋለህ ምናምን ብለው በቃ ቡራ ከረዩ ይላሉና በኋላ
ገባኝ ነገሯል። የሆኑ ጊዜያቶች ላይ በቃ ልክ የወላጅ ቀን ሲባል አለ ከአለባበሴ ጀምሮ ልጁ እንዲሁም የተመቸውን በቃ በክራቫት በቀይ ክራቫት በሱት ምናምን ይሄዳል ማለት ነው። እና ወላጅ ተብዬ ይመጣል ቢሮ ቁጭ ብለን ልክ እንደ ፖሊስ ጣቢያ ነው አለ እንትን የምንለው የወላጆች ቀን ተብሎ በጣም በቃ ይካበዳል አለና ልክ ሲመጣ ስለ ልጁ አወራዋለሁ አለ። በጣም ይገርሞታል ልጁ በጣም ፕሮብለም ሶልቪንግ ኤቢሊቲ እንትኑ ችሎታው በጣም የሚደንቅ ነው። በቃ ችግር ውስጥ የሆነ ነገር ሲፈጠር ተማሪዎች መሀል እሱ ነው ብዙ ጊዜ ችግሩ የሚፈታው ምናምን እና አባትየው በጣም ይገርማል። በቃ እኔና ባለቤቴ ራሱ ስንጣላ በቃ እንደ እድሜው አይደለም በቃ ይመክረናል ምናምን በቃ የመጨረሻ ልጁ እኮ የመጨረሻ ተኝቶ ነው የሚውለው አለና ምን አገባኝ አለ። በቃ መጨረሻ ላይ ሰውየው የሚፈልገውን ነገር አወራዋለሁ። የሆነች ልጅ ምናምን ወላጇ ይመጣላል። ይገርማል፣ በጣም ይገርማል። በቃ ቁጥር ላይ እንዴት እንደሚመጣላት አላውቅም። በቃ ገና ከላይ እንትኑን ስንሰጥ ፕሮብለሙን ሳስቀምጥ ከስር መልሱን ታስቀምጠዋለች። አስተዳደጓ ላይ እንዴት ነው ቤት ውስጥ የሚረዳት ሰው አለ ምናምን እንዴ በጣም በቃ ይገርማል። በቤተሰብ ነው በቃ አባቴ የስንት ሱቅ እንትን ሲል በቃሉ ነበር የሚደምረው። እንግዲህ እሷ ይሆናል ምናምን ይላል። ልጅቷ ምንም ሁለት አታውቅም። መጨረሻ ላይ የሆነ በቃ በጣም አመሰግናለሁ ምናምን ብሎ በቃ በርቱ እድሜ ለእናንተ ምናምን ብሎ 500 ብር 1000 ብር ይሰጠኛል። then he understood this flattery ማለት ነው ገና early in life እና እሱን ይቀበላል። መቶ ጥብሱን እየበላ ምናምን ነው የሚያወራኝ ያኔ። አሁን ትዝ ሲለኝ ያስቀኛል ማለት ነው። ለካ ዋነኛ ህይወት ፍልስፍና ነው የብዙ ሰዎች እና እንደዚህ ኦነስት የሆነ ሀሳቡን ሰው ሲገልጽ I really appreciate that ማለት የቅድሙ አሁን የኮመንቱ አይነት የተሰማውን ነው ሳምባዲ ግን በጣም ሰፋ ስናደርገው ደግሞ እንደዚህም አይነት ሰዎች አሉ ማለቴ ነው። ያው አሁን ያልኳቸው የጓደኛዬ ብጤ ማለት ነው። እና የቱ ይሻላል የሚለውን እንግዲህ ለፈራጁ ለዛሬ በቃን። ይመቻችሁ። መልካም ምሽት።